ከዚህ በኋላ ከእሱ ጋር ላይሽም ሆነ ምንም አይነት ነገር እንድታደርጊ አልፈቅድልሽም። ይሄ እያደረግሽው ያለው ነገር ፍቅር ሳይሆን እልህ ነው። በዚህን ያህል ልክ ዋጋ የከፈልሽለት ሰው ያም ሰው ላንቺ ዋጋ ሲከፍልሽ ነው። ስለዚህ ራስሽን አስከብሪ፣ ሴትነትሽን አስከብሪ፣ ራስሽን ሆኚ፣ ለራስሽ ጊዜ ስጪ፣ ከራስሽ ጋር ኤንጆይ አድርጊ። ሰላም ምን የተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አፍቼ የምኝላችኋለሁ። ላይክና ሼር፣ ሰብስክራይብ እንዲሁም ማሳወታችሁን ኮሜንት ላይ አጋሪ። እንግዲህ ዛሬ ሄርሜላ ከወንድሟ ጋር ተገኝታለች። በነገራችን ላይ የዛሬው ሀሳብ በጣም ቆንጆ ሀሳብ ነው፣ ብዙዎቻችን የሚያስማማ ነው እና እውነቱን ነው። በተለይ ሚኪ ዛሬ መከራት ምክር እውነተኛ የሆነ ነገር እንደ ወንድም ሲናገራት ነበረ። አንቺ ነሽ ዋጋ እየከፈልሽ ያለሽው፣ አብረም ላንቺ ምንም ስሜት የለውም፣ ምንም ነገር እየተመለከትሽ አይደለም። አታ እንኳን እኔን ወንድሟ ምንድን ነው ዝም ያለው፣ ምንድን ነው እየተደረገ ያለው እያሉኝ ነው። እኔ ግን ለሰው ብዬ ሳይሆን የማየውም ነገር ምንም ማጥገቢ አይደለም። አንቺ ብቻ ነሽ ዋጋ የምትከፍይው፣ አንቺ ብቻ ነሽ ልጁ የምታፈቅሪው። ስለዚህ ይሄ ነገር እዚህ ጋር መቆም አለበት። አንቺ ቆንጅዬ ነሽ፣ ምንም የሚጎልሽ ነገር የለም። ማንን ሰው ማፍቀር መውደድ ትችያለሽ፣ ወጣት ነሽ። ስለዚህ ይሄንን አሁን ላይ የምታደርጊው ነገር ማቆም አለብሽ። እንደ ኤርፖርት ድረስ ተከትለሽ ያለሽ በጣም የማይደረጉ ነገሮችን እያደረግሽ ነው። ሴትነት በራሱ ክብር ነው። አውቃሉ ለፍቅር ነው ዋጋ የምትከፊው፣ ግን ደግሞ በዚህ መጠንና በዚህ ልክ አይደለም። ስለዚህ ከአብርሃም መራቅና መራቅ ነው ያለብሽ። እንዴት አድርጌ ነው ምርቀው? የመጀመሪያ ነው። ብዙ ነገሮችን አይቼበታለሁ፣ ብዙ ተብያለሁ፣ እንዴት ልተው እችላለሁ? በነገራችን ላይ አንቺ የመጀመሪያ ነው ትያለሽ፣ ባልና ልጅ እንዳለሽ ደግሞ እንደውም ትናንትና ቪዲዮ እየተመለከትኩ ነበር ከሩቲ ወንድም ከአብነት ጋር ባልየው መጥቶ እንግዲህ ሀሳብ ሼር የተደራረጉ ነበር እና የእውነት አንተም ባልነኝ የምትለው የእውነት ባሏ ከሆንክ እስኪ ትክክለኛ መረጃ ለምን አታመጣም? የሰርግ ፎቶ እንኳን አንልህም፣ እስቲ አብራችሁ እንኳን ፎቶ የላችሁም? ቪዲዮዎቹን ገብቼ ያየው ነበር እና ምንም የሆነ ማለት የሚያሳምን ነገር አላየውም። በወሬ ደረጃ ነው ሲያወራ እንጂ ወይ ፎቶ ወይ የሆነ ነገር አላየውም። ግን ከዚህ ፊት ልጅ አምጥቶ ልጅቷ እናቴ ናፍቀሽናል ምናምን እያለች ነበር እና ግን ሄርሜላ ባንደበቷ ራሷ ልጅ እንደሌላት ዳር እንደሌላት ከዚህ ቀደም በነበረው ከ3 ቀን በፊት የነበረ ቪዲዮ ላይ እንግዲህ ተናግራለች። እንግዲህ እውነቱን የሚያውቀው ባለቤቱ ነው። እንግዲህ ብዙዎቻችን እንግዲህ ልጅ እንዳላት ባልዳር እንደነበረች ነው የምናውቀው። ለምን ሶሻል ሚዲያ ላይ ሲዘዋወር የነበረ ፎቶ ነበረ እርጉዞና ከዛም ክርስትና ልጇ ስታስነሳ ማለት ነው። እና በነገራችን ሚዲያ ላይ ተደብቆ ምንም የሚቀር ነገር የለም። ስለዚህ ወንድምሽን አዳምጩ፣ ወንድምሽን ስሚው። ለምን አንድ ሰው እኮ ሲወድ ሲያፈቅርሽ እኮ ለአንቺ ጊዜ ይሰጥሻል፣ ቦታ ይሰጥሻል። አብርሃም እኮ ለአንቺ ጊዜ ይሰጥሻል፣ ቦታ ይሰጥሽ አይደለም። ልክ እኔ ሁልጊዜ እንደምላችሁ አብርሃም የሚያሳያት ነገር ምንድን ነው? በመፈለግና ባለመፈለግ ስሜት ውስጥ ነው ያለው። ገብቷችኋል? ማጣትም አይፈልግም መተውም አይፈልግም። ገባችሁ አይደለ? ለዛው ነው ሄርሜላ የሚያሳያትን ነገር እያየች ተስፋ እያደረገች ያላችሁና በተለይ ደግሞ የአብርሃም እህትና ወንድም ደግሞ ከእሷ ጋር ያላቸው የኮሚኒኬት አለ አይደለ? እሷን ተመችቷታል። ለምን አብርሃም ከእሷ ጋር ሲሆን ሰላም ነው ደህና ነው ብሎ ስለሚያስቡ እነሱ ከእሷ ጋር ያላቸው ግንኙነት ጥሩ ስለሆነ ያው አብርሃም እንግዲህ ከዛሬ ነገ አገኘዋለሁ ወደ እኔ ይመልሳል የሚል ሀሳብ አላት እና በነገራችን ላይ ወንድምሽ እንዳለሽ ከምንም በላይ ክብር ይቀድማል። ነገ ላይ የምታፍሪበት ነገ ላይ የምትቆጭበት ነገር ማድረግ የለብሽም። ዛሬ እያንዳንዱ የምትከፊያቸው ዋጋ ነገ ላይ መልሶ ዋጋ ያስከፍልሻል። አንቺ ዋጋ በከፈልሽለት ልክ እሱ ለአንቺ ሲጨነቅ፣ ለአንቺ ሲጠበብ፣ አንቺ ሲያከብርሽ ነው። ግን እሱ ጋር እንደምታየው ምንም አይነት ስሜት ለአንቺ የለውም እና እባክሽ ከዚህ በኋላ ከሱ ህይወት ውጭ። በቃ እሱ የፈለገውን የማድረግ መብት አለው። ለምንድነው የማታየው? ለምንድነው ከራሽ ጋር መሆን ያቃች? ለምንድነው ራሽ ጊዜ ማሰጪው? ለምንድነው ማስተዋልና ምን እያረኩ ነው ብለሽ ሄርሜላ ምን እያረገሽ ነው ብለሽ ራሽን ጠይቂው። ይሄ አግባብ አይደለም። ይሄ የሴትነት ክብር አይደለም። ይሄ በጣም የወጣ ነው። ይሄ ፍቅር አይደለም፣ እልህ ነውና ስለዚህ ታዩ ያላት ነው። እሷ ደግሞ እንደማተው ደጋግማ እየነገረችው ነው። እኔ ለአብርሃም ልተው አልችልም፣ ብዙ ነገር አድርጌያለሁ፣ ዋጋ ከፍያለሁ እና ዝም ብዬ እንደዚህ እንደቀላል የምተው ነገር አይደለም እያለች ነው። አሁን ላይ ያው እልህም አለ። አንደኛ እልህ አለ ሄርሜላ ጋር። ለምን እንደው ታውቃላችሁ? አሁን ሄርሜላ ብተው አብርሃም ከሩታ ጋር ስለሚሆን የቅናት መንፈስ ይዛታል። ለምን ብዙ ጊዜ እንግዲህ ታውቃላችሁ የሆነ ራሷን እንትን ታደርጋለች። እንዴ ነው እኔ እንዳርጌ እንዲሆኝ ማለት ራሷን በጣም ነው የምትገልጸው በአብርሃም ዙሪያ እና እኛ አንድ ቀን ሩታ እኔ ለአብርሃም እንዲያርጌለት እኔ እንዲሆኝ ስትል እኔ ሰምቼ አላውቅም እውነት ለመናገር ማለት ነው። እና ሄርሜላ ብዙ ጊዜ ራሷን ታብራራች በአብርሃም ዙሪያ ላይ እንዲያርጌት ግን በአጠቃላይ
ብዙ ልጆችም መልካም ኮሜንታቸውን እየተመለከትኩ ነበር ዛሬ አሁን ላይ በለቀቁት ቪዲዮ። በቃ አብርሃምን ተይው አያዋጣሽም፣ እንኳን አይደለም ላንቺ ለሩታም አይሆንምና ተይው፣ የራስሽን ህይወት ኑሪ፣ አንቺ ቆንጆ ልጅ ነሽ፣ ቆንጆ የሆነ ኳሊቲ አለሽ። ያው እዚህ ጋር እኛ በምትሰሪያቸው ስራዎችና ሀሳቦች እንቃወምሻለን እና ህይወት ይቀጥላል። በቃ ከአብርሃም ጋር ሆንሽ ማለት እኮ በህይወትሽ ሌላው እንዳይመጣም ማለት አይደለም። የመጀመሪያሽም ይሁን የመጨረሻም ይሁን ወንድምሽን ማዳመጥ ተገቢ ነው። አንቺ እኮ በጣም ብዙ ምክንያቶች እኮ አብርሃምን ለመተው በጣም ብዙ ምክንያቶች ዛሬም ገልጸሽዋል። ብዙ ምክንያት ስላችሁ ከአንዴም ሁለቴ እንደማይፈልጋት ነግሯት ሩቲን ምርጫው አድርጓል አይደለ? ግን ደግሞ ድጋሜ ያው እግዚአብሔር ፈቅዶ ተገናኝቷል። አሁንም ደግሞ አብርሃም ከነገሮች መሸሽና ከነገሮች መራቅ ነው የያዘው እንጂ ምንም ላንቺም ለሩታም ቢሆን ምንም እያሳያችሁ ያለው ነገር የለም። ግን ምንድን ነው ተስፋ ያለመቁረጥ ስሜት ስላለ ነው አንቺ ጋር አሁን ላይ ተስፋ እየቆረች አይደለም። በቃ አብርሃም ወደ ራሱ ተመልሷል። የሆነ ሰዓት ላይ ወደ እኔ ጋር ይመጣል ነው። በነገራችን ላይ እኔ እንደ እህት ስመክርሽ ሄርሜላ ብታዩ ነው የሚቻልሽ። ብታዩ ነው አያዋጣሽም። ለምን አይሆንሽም? የሆነ ቢሆንሽ ቢወድሽ እኮ እሱም ዋጋ ይከፍላል። ስለዚህ በቃ ፍቀጅለት ማለት ነፃነቱን ፍቀጅለት እና ወደ ፈለገበት በራሱ በአይምሮ እንዲመራ ፍቀጅለት እንጂ አንቺ ወደሹ አንቺ አፍቅረሹ አንቺ በቃ ላንቺ የሆነ ነገር እንዲያደርግልሽ ሁሌ ይጠይቀሽና ተማጽነሽ አይሆንም። ፍቅር በልመና የሚሆን ነገር አይደለም። አብረሽ ራሱ ብትሆኚ ማለት ነው ጊዜው ነው እንጂ የሆነ ዘላለማዊ ደስታ የሚሰጥሽ ህይወት አይኖርሽም እና ይህ ነገር ታሳቢ ብታረጊ ወንድምሽን ብታዳምጩ መልካም ነው። እኔ ደግሞ ብዙ ጊዜ በወንድሟ በሚኪ በጣም የምናደው ወንድሟ አይደለም ወይ ወንድሟ እስከሆነ ድረስ እየተደረገ ያለው ነገር ትክክል አይደለም። እንደውም ማስቆም ያልቻሉ ከዚህ ፊትም ከነገኒ ጋር ምናምን ነገር አውርቶ ነበረ ካስታወሳችሁ። እንደውም ገኒ የሩታ አክስት ሄርሜላን ከዚህ ህይወት እንድትወጣ አድርጋት፣ ነገ ከነገ ወዲያ ሩታና አብርሃም በማክላቸው ልጅ አለ መታረቃቸው አይቀርም። ስለዚህ እባክህ ወንድሟን ከዚህ ህይወት እንድትወጣ አድርጋት ብለው ነበርና ያው አንዳንድ ጊዜ አለመስማት የሚባል ነገር አለ። ይሄ የቤተሰብን ሀሳብ ወይም ደግሞ የቤተሰብን ፍላጎት ማክበር አለ አይደለ? እንደዛም ብለን እንግዲህ ብዙዎቻችን ተረድተናል። ዛሬ ግን ከአቅሙ ላይ ስለሆነበት ይሄ ነገር መቆም አለበት። ምንም የሚያስተምር ነገር አይደለም። ነገር አንቺ የሚሰጥሽ ነገር ነው። ነገ ቤተሰብ ሲሆን በጣም የሚሸማቅበት ነገር ነውና አንዳንድ ጊዜ መልካም ነገሮችን በመስራት ራሳችንን ማሳወቅ እንችላለን። ግዴታ እንደዚህ አጸያፊ በሆኑ ነገሮች ብቻ አይደለም ሚዲያ ላይ መታወቅ ያለብን። ለምን ብዙ ጊዜ ይሄ ውሸት ይጋነናል ሚዲያ ላይ ታውቃላችሁ አይደለ? እውነታዎች በጣም ለመጋነን ጊዜ ይፈልጋሉ። ለዛም ይመስለኛል አንዳንድ ጊዜ እንደዚህ አይነት ስራዎች ላይ በጣም ሰዎች ትኩረት አድርጎ የመታየት ቫይራል ላይ መውጣት ነገር አለና ግን ደግሞ እውነት ከእውነትነት መንገድ ልትርቅ አትችልም። ዛሬም እንግዲህ ወንድምሽ የመከረሽን ምክር ሰምተሽ ተግባራዊ እንደምታደርጊው ተስፋ እናደርጋለን። ግን አንቺ ችግሩ ዋናው ነገር ከአብርሃም ጋር ያለሽን ግንኙነት ተስፋ ያለ መቁረጥ ስሜት ነው ብዙ ጊዜ የምታንጸባርቂውና እኔ በዚህ ያህል ምን አይነት ፍቅር እንደሆነ በጣም ነው ግራ እየገባኛል። ወንድ ልጅ አልፈልግም ብሎኝ እኔ እውነት ነው የምላችሁ አይደለም አልፈልግም ተብዬ ይቀርና ያለመፈለግ ስሜት ራሱ እዛ ሰው ጋር ከተሰማኝ እኔ ከዛ ሰው ጋር አብሬ አልቆይም አይደለም እንኳን በማፍቀር ደረጃ ማለት ነውና የወንዶች እስኪ እናንተ ማስዋይታችሁ ኮሜንት ላይ አድርጉልኝ።